ከአንድ ዓመት በፊት ዩኒየን ኦሮሚያ wordpress.com በሚል ድረ-ገጽ "Alternative to Independent Oromia is Union Oromia" በሚል ዘለግ ያለ የእንግሊዝኛ ጽሑፍ ወደ አማርኛ መልሼ 20 ሰውም አላነበበልኝም። ዛሬ ያንን ጽሑፍ ስፈትሽ ጽሑፉም ድረ-ገጹም የለም። ከሰሞኑ የምናየው ሁሉ ከዚህ ጉዳይ ጋር የሚሄድ ነው። ሕዝቅኤል ጋቢሳ 80% የፓርላማ መቀመጫ ለኦሮሞ ይገባል ማለታቸውንም እያሰባችሁ ጽሑፉን እስኪ እንደገና አንብቡልኝ። የሚከተለውን ጽሑፍ ዩኒየን ኦሮሚያ ከሚባል የህዋ ሰሌዳ ላይ ነው ያገኘሁት። የተጻፈው በእንግሊዝኛ ሲሆን ለአንባቢያን በሚመች መልኩ ወደ አማርኛ መልሼዋለሁ። ተቀዳሚ ጽሑፉን ለማጣቀሻነት የምትፈልጉ ካላችሁ ከዚህ ጽሑፍ ግርጌ ላይ ያለውን ማስፈንጠሪያ መጠቀም ይቻላል። መልካም ንባብ። ለነጻዋ ኦሮሚያ ብቸኛው አማራጭ የተባበረች ኦሮሚያ በኢትዮጵያ ፋንታ። ስለ ኦሮሞ ብሔራዊ የነጻነት ንቅናቄ ኦነግ መሆኑ ነው። የመጨረሻ ግብ ብዙ ተብሏል። ከበቂ በላይ ጽሑፎችም ተጽፈዋል። እስካሁንም አስፈላጊ የሆኑ ውይይቶች በመካሄድ ላይ ሲሆኑ በሁለቱ አበይት የኦነግ ዓላማዎች ላይ በኦሮሞ ብሔርተኞች መካከል ያለውን ልዩነት ለማጥበብም ስራዎች እየተሰሩ ነው። በተወሰኑ አዲስ ባይደሉ ነገር ግን ቀጣይነት እንዲኖራቸው በምንፈልጋቸው ጉዳዮች ላይ መወያየት መረጥኩ። በመጀመሪያ የኦሮሞ ብሔራዊ የነጻነት ትግል የጋራ ግብ ምን እንደሆነ ራሳችንን እንጠይቅ። የሁላችንም መልስ የኦሮሞ ሕዝብ ትግል ከባዕድ ወራሪ አገዛዝ ራሱን አላቆ የወደፊት ዕጣ ፈንታውን በራሱ የመወሰን መብትን መጎናጸፍ ነው እንደምንል ጥርጥር የለኝም። ይህ የጋራ የመስማሚያ ሰነዳችን እንዳለ ሆኖ የኦሮሞ ሕዝብ ከነጻነት ማግስት ሊያሳካቸው የሚፈልጋቸው ሁለት የተለያዩ ግቦች እንዳሉ በቡድንም ሆነ በተናጠል ያስተዋልነው ጉዳይ ነው። እነርሱም የኦሮሚያ ነጻ መንግስት ወይም የተባበረች ኦሮሚያ ናቸው። ሁለተኛው አማራጭ በብዛት ኦሮሚያ ባለበት ኢትዮጵያን ዲሞክራሲያዊ ማድረግ እየተባለ ይነገራል። እነዚህ ሁለት ጽንሰ ሀሳቦች ይገቡን ዘንድ አንባቢዎች ከዚህ በፊት ስለ ገዳ ኦሮሚያና የተባበረች ኦሮሚያ ወይም ታላቋ ኦሮሚያ የጻፍኳቸውን መጣጥፎች መዳሰሱ ተገቢ ነው። ገዳ ኦሮሚያ ስል በዘልማድ የምናውቃትን ኦሮሚያ ወይም አሁን ኦነግ የሳለውን ካርታ የሚባለውን የኦሮሞ መሬት ማለቴ ነው። በሀሳብ ደረጃ ላይ የሚገኘው የተባበረች ኦሮሚያ ጽንሰ ሀሳብ በሶስቱ የፖለቲካ ጎራዎች በአንድነቶች በፌዴራሊስቶች ወይም ስቱፋንና በኦሮሞ ብሔርተኞች ዘንድ ለጊዜውም ቢሆን ተቀባይነትን አላገኘም። የኢትዮጵያዊነት አቀንቃኞች ኢትዮጵያን ስልታዊ በሆነ መልኩ የማጥፋት ሴራ ነው በማለት የስም ለውጡን ከኢትዮጵያ ወደ ኦሮሚያ በጽኑ አውግዘውታል። ስቱፋኖቹ እኛንኑ የወደፊት አድራጊና ፈጣሪ ኦሮሞነትን በግዳጅ ሌሎች ነገሮች ላይ ለመጫን ያሰብን ያስመስለናል በሚል ስያሜ በለውጡ ደስተኞች አይደሉም። ለውጡን ግን ይፈልጉታል የሚል አዝማሚያ ያለው ጽሑፍም አለ። ጽንፈኛ የኦሮሞ ብሔርተኞች የስም ለውጡን የሀገሪቱን አይቀሬ መበታተን ለመታደግ የተጠነሰሰ ሴራ ነው በሚል በጥርጣሬ ነው የሚያዩት። ኦሮሚያን ያካተተ የተባበረች ኦሮሚያን ግብ ያደረጉ አብዛኞቹ ልክ እንደ አቢሲኒያውያን ኢትዮጵያ የሚለውን ስም ጠብቀው ለማቆየት የሚሹት ናቸው። ቅኝ ገዢዎች ፊንፊኔን አዲስ አበባ፣ ኦሮሚያን ኢትዮጵያ ብለዋታል። የአማራ ሊቃውንት ባለፉት 80 ዓመታት አማራነታቸውን ከኢትዮጵያዊነታቸው ብብት ውስጥ ወሽቀውታል። በተመሳሳይ መልኩ የትግሬ ሊቃውንት የአማራን ፈለግ በመከተል ከ1983 ጀምሮ ትግሬነታቸውን ኢትዮጵያዊነት ውስጥ ደብቀውታል። የኦሮሞ ጽንፈኞች በአሁኑ ሰዓት መስቀለኛ መንገድ ላይ ይገኛሉ። ልክ እንደ አማራና ትግሬ ሊቃውንት ኦሮሞነታችንን ኢትዮጵያዊነት ውሰት ደብቀን የበላይነታችንን እንቀዳጅ ወይስ ጨከን ብለን የፈጀውን ፈጅቶ ኢትዮጵያን ኦሮሚያ ብለን ለራሳችን እንጠቅልላት በሚል እኔ ሁለቱንም አማራጭ መጠቀም ያሻል ባይ ነኝ። የዓለም አቀፉን ማህበረሰብ ጋርም ሆነ ኢትዮጵያ ውስጥ ያሉ ሌሎች ነገሮች ጋር በጠረጴዛ ዙሪያ ስንቀርብ የኢትዮጵያዊነትን ለምድ መልበስ በእጅጉ ጠቃሚ ነው። ከኦሮሞ ሕዝብ ፊት ስንቀርብ ግን የስም ለውጡ ላይ በማተኮር ወይም የኢትዮጵያ ሙሉ በሙሉ አጥፍቶ ኦሮሚያ ማድረግ ለጉሮሮ ተስማሚ ነው። የኦሮሞ ሕዝብ ትግልስ ነጻነቱን መቀዳጀት አይደል? በነጻ ኦሮሚያም ሆነ በተባበረች ኦሮሚያ ኢትዮጵያ የሚለው ስም ስልጣንና ከስልጣን ጋር በተያያዘ የፖለቲካ ጥቅም ላስገኘለት ለቅኝ ገዢው በቀና የሚታይ ቢሆንም በግዛቱ ስር የጭቆናን ቀንበር ለተጎነጁ ቅኝ ተገዢዎች የጨቋኝነት ተቀጽላ ያለው ነው። ለዚህም ነው እኛ ከአሰራሩ እንጂ ከስሙ ምን አለን የሚሉ የኦሮሞ ብሔርተኞች ሀሳብ ውሃ የማይቆጥረው። ስሙ ምንም ፋይዳ ከሌለው አቢሲኒያውያን ለምን ኢትዮጵያ ወደ ኦሮሚያ እንደገና መሰየምን ስለ አብሮነታችን የሚሳሉበት የሀገር ዳር ድንበር ሲሉ ለምን አሜን ብለው አይቀበሉም?
እኔ የኦሮሞ ብሔርተኞችን የሀገሪቱን ስያሜ ብቻ ሳይሆን የሀገሪቱን ተቋማትም እንደገና መሰየም አለባቸው ባይ ነኝ። ለምሳሌ የኢትዮጵያ አየር መንገድ ፋንታ የኦሮሚያ አየር መንገድ፣ በኢትዮጵያ ቡና ፋንታ የኦሮሚያ ቡና፣ በኢትዮጵያ ብሔራዊ ቡድን ፋንታ የኦሮሚያ ብሔራዊ ቡድን ወዘተ ሁሉም በየተራ መለወጥ አለባቸው። ስያሜው መሰረት የሚያደርገው ደግሞ ሁሉም ተቋማት ፊንፊኔ ኦሮሚያ ውስጥ መገኘታቸው ነው። ስለሆነም የኦሮሞ ዜጎች ልክ ፊንፊኔን እንደምንጠቀመው ሁሉ ያለምንም ቅድመ ሁኔታ የስም ለውጡን ማጧጧፍ አለባቸው። የስም ለውጡን ለማድረግ የማንንም ይሁንታም ሆነ ፍቃድ አንሻም። ያለምንም ፍቃድ አዲስ አበባን ፊንፊኔ እንዳልናት ሁሉ ኢትዮጵያንም የተባበረች ኦሮሚያ ስንላት ከጠቅላዩ የአማራው ሊቃውንት ኢትዮጵያ ከአሁኒቷ የአፓርታይድ የትግሬ ኢትዮጵያና የወደፊት የገዳ ኦሮሚያን ነጥለን ማየት አለብን። የትኛውን አይነት እንጠቀም የሚለው የሚወስነው ደግሞ በነፃነት የሚያስበው የወደፊቱ የኦሮሞ ሕዝብ ይሆናል። የኦሮሞ ስቱፋናውያን ወይም ፌዴራሊስት በድፍረት የተባበረች ኦሮሚያን በመቀበል ፋንታ ኢትዮጵያ የሚል ስያሜን ለማስቀጠል መከጀል ግራ ሊያጋባን አይገባም። ፍላጎቱ መምጣት ያለበት ከአንድነት ሰባኪ አቢሲኒያውያንና ተገንጣይ ጽንፈኛ የኦሮሞ ብሔርተኞች በሚያነሱት ፍላጎትና ስምምነት ይሆናል። የባቢሎናውያን ስለ ኢትዮጵያ ያለውን ግርታ ለማጥራት የሚከተሉትን ትርጓሜዎች ደጋግመን እንይ። አንደኛ፣ ለግሪካውያን ኢትዮጵያ ማለት የጥቁሮች ምድር የሚኖሩባት የተቃጠለ የሚመስል ፊት ያላቸው ሰዎች የሚኖሩበት ሀገር ነው። ሁለተኛ፣ ለአይሁዳውያን ከግብጽ በስተደቡብ ከሚገኘው የጉሾች ምድር ማለት ነው። ሶስተኛ፣ ለዓለም አቀፉ ማህበረሰብ በአፍሪካ ቀኝ ያለች ሀገር ናት። አራተኛ፣ እንደ ፕሮፌሰር ሜጋሎቲስ ከሆነ ደግሞ ኢትዮጵያ ከአቢሲናውያን ውጪ ያለች የኩሾች ምድር ናት። አምስተኛ፣ ለአቢሲኒያውያን ሊቃውንት ደግሞ ኢትዮጵያ ማለት አቢሲኒያና የበላይነት ስርዓቷ ነው። ስድስተኛ፣ ለድሮ ስርዓት ናፋቂዎች ኢትዮጵያ ማለት አማራ ማለት ነው። ሰባተኛ፣ አሁን ላሉት የትግሬ የገዢ መደብ ኢትዮጵያ የህወሓት ቅኝ ግዛት ጭንብል ናት። የመጀመሪያውን ትርጉም ስናይ ሁሉም ጥቁሮች ኢትዮጵያውያን ሊባሉ ይችላሉ። ኢትዮጵያዊነት የሚለው ሃይማኖትም በሰሜን አሜሪካና በደቡብ አፍሪካ የተጀመረ የጥቁር ሰዎች እንቅስቃሴ ነው። ሁለተኛና አራተኛው ትርጓሜን ስናይ ደግሞ ኢትዮጵያዊነት ከአቢሲኒያውያን ይልቅ ለኦሮሞዎች ይበልጥ ተስማሚ ነው። የሶስተኛው ትርጉም ጃዋር መሐመድ እንዳለው በኦሮሞ ላይ የተጫነ ማንነት ወደሚለው ያጋድላል። የመጨረሻው ሶስት ትርጓሜዎች ኢትዮጵያውያን በስሯ ለሚኖሩ ህዝቦች የጋራ ማንነት ለማስመሰል ሲባል የተቀመሙ ናቸው። ለዚህም ነው ስሙ በከፊል የኦሮሞ ብሔርተኞች ዘንድ የተወገዘ የሆነው። ስለ ወደፊቷ ኦሮሚያ ስናወራ አሁን ኢትዮጵያ የምትባል ሀገር ሙሉ በሙሉ ኦሮሚያ ብለን ሰይመን የሚኖረውን ሀገር ማለታችን ነው። ያ ውሳኔ እስኪወሰን ድረስ የኦሮሞ ዜጎች ኦሮሚያ ብለው መጥራት ሲችሉ፣ ሌሎቹ ነገዶች ኢትዮጵያ ብለው መጥራት ይችላሉ። ይህ በሌሎች ሀገሮችም ያለ ነው። ለምሳሌ ጀርመንን እንውሰድ። ጀርመኖች ሀገራቸውን ደችላንድ ብለው ሲጠሩ፣ አሜሪካውያን ጀርመኒ፣ ፈረንሳውያን አለማኝ ብለው ይጠሯቸዋል። የነፃ የኦሮሚያ ግዛት መስረታም ይሁን የተባበረች ኦሮሚያ ትግላችንን ዳር ለማድረስ አሁን ያለውን ጨቋኝ ገዢ ለማስወገድ ወሳኝ ኃይል ያስፈልገናል። ይህንን ለማድረግ ደግሞ በመካከላችን ያለውን ልዩነት ወደ ጎን ከማድረግና ሌሎች የተጨቆኑ ነገሮች ጋር የጠነከረ ትብብር ማድረግ ወሳኝ ይሆናል። ይህን ትብብር ለማግኘት ለሌሎች የተጨቆኑ ብሔሮች የይስሙላ የፌዴራል ስርዓት ማባቢያ ጠፍጥፎ በመስራት የኦሮሞ ፌዴራሊስት ብሔርተኞች ከፍተኛ ሚና ይጫወታል። ይህኛውን የነፃነት መስመር ለመከተል ከወሰንን የተባበረች ኦሮሚያን በሚከተሉት 5 አበይት ውሳኔዎች ማሳካት ይቻላል። ይህንን መንገድ መከተሉ በስፋት የሚቀነቀነው ኢትዮጵያዊነት ኦሮሞነትን እንዳይበርዝ የሚከተሉት ጥንቃቄዎችን ማድረግ ወሳኝ ነው። አንደኛ፣ ከህወሓትና ከማንኛውም የሀገራዊ የበላይነትን ከሚቆናጠጥ ከማንኛውም ኃይል ነፃ መውጣት በሪፈረንደም ራሳችንን ግዛት ወይም የተባበረች ኦሮሚያን ለመመስረት ያግዘናል። ሁለተኛውን መንገድ ከመረጥን ኦሮሚያ ወይም የጀግኖች ምድር በኢትዮጵያ ፋንታ የሀገሪቱ ስም እንዲሆን ማድረግ። ሶስተኛ፣ ዲሞክራሲ የራስን እድል እስከ መወሰን የሚሉ የፖለቲካ ጨዋታዎችን የሀገሪቱ ህገ ደንብ ውስጥ ማካተት። አራተኛ፣ ኦሮምኛ ቋንቋን በአማርኛ ፋንታ የሀገሪቱ ተቀዳሚ ቋንቋ ማድረግ። አምስተኛ፣ ኦዳ የሀገሪቱ ሰንደቅ ዓላማ ላይ ማስቀመጥ። የእነዚህ 5ቱ ቅድመ ሁኔታዎች መሟላት ብቻ ወደ ዘላቂነት ወዳለው ፌዴራላዊ ስርዓት ሊያመራን እንደሚችል ጽኑ እምነታችን ነው።
አቢሲኒያውያንን ጨምሮ ሌሎች ነገዶች እነዚህን መቀበል ካልቻሉ ወይም የኦሮሞ ብሔርተኞች ቅድመ ሁኔታዎችን ለድርድር ማቅረብ ሳይችሉ ከቀሩ ነፃ የገዳ ኦሮሚያ መመስረቱ የማይቀር ነው። ያ እንዳይሆን ማድረግ የሚችለው የአንድነት ኃይሎችና የኦሮሞ ፌዴራሊስት ብሔርተኞች የሚያደርጉት ትብብርና ስምምነት ነው። የተባበረች ኦሮሚያን ጽንሰ ሐሳብ ሁሉም የሀገሪቱ ዜጎች የሚስማሙበት ከሆነ ሁሉም የነጻነት ታጋዮች በአንድ ላይ ህወሓት ለመጣል መረባረብ እንጀምራለን። ከህወሓት ውድቀት በኋላ ስለሚኖረን የዲሞክራሲያዊ ሀገር የጋራ ሰነዶችን እናዘጋጃለን። ለዚህ ዓላማ ስንል ከህወሓት በፊት የነበሩት የታሪክ ገጠመኞች ለታሪክ ባለሙያዎች ከህወሓት ውድቀት ስለሚኖረው ሁኔታ ለህዝቡ ትተን ለአሁኑ ህወሓትን ስለመጣን ትኩረታችን እንዲሆን መርጠናል። ህወሓት ከተወገደ በኋላ የኦሮሞ ዜጋ ሁለት አማራጮች አሉት። የገዳ ኦሮሚያ የቅኝ ግዛት ማስለቀቅ ወይም የተባበረች ኦሮሚያን ዲሞክራሲያዊት ማድረግ። የኦሮሞ ህዝብ ራሱ እስከወሰነ ድረስ አንዱ ከሌላው የተለየ ጉዳት የሚሆን ጥቅም የለውም። ሁለት የቅንጦት መኪኖችን የመምረጥ አይነት ነው፣ የማርቼዲስ ወይም የቢኤምደብሊው። በመጨረሻም የምንመርጠው የገዳ ስርዓት ኦሮሚያም ሆነች የተባበረች ኦሮሚያ የኦሮሞ ህዝብ በኦሮሚያና በኦሮሞነት መስማማት አለበት። ኢትዮጵያዊነት፣ ሀበሻዊነት የሚል ስሜት ያዘለ አቢሲኒያዊ ብሔርተኛነት ኦሮሞነትን የሚቃወም ስለሆነ አንቅረን ልንተፋው ይገባል። ለዚህም ነው በሙሉ ልባችን ቅድሚያ ለኦሮሚያ እንቅስቃሴን የደገፍ ነው። ያ ንቅናቄ ተገንጣይና ፌዴራሊስት የኦሮሞ ብሔርተኞች እኩል ያሳተፈ ነበር። የፕሮጀክቱ ባለቤቶች አንድነት አቀንቃኝ ኦሮሞዎች ቢሆኑ በክብር የሚያራምዱት ግን ተገንጣይ ብሔርተኞች ናቸው። ይህ ንቅናቄ በሁለቱ የኦሮሞ ብሔርተኞች ጎራዎች መካከል የማይታረቅ ልዩነት እንደሌለ ያስመሰከረ ንቅናቄ ነበር። ሐሳቤን በዘወትር ጸሎቴ ልደምድም። በኢትዮጵያ ጭንብል ለተጨቦነው አቢሲኒያዊነትን ለመዋጋት ዋቃ የኦሮሞን ንቅናቄ ይባርክልን። አመሰግናለሁ።